ደግሞ የመጣሁት ማለት ነው ውድ ቤተሰቦቼ በፍትፍታ ነው የመጣሁት ማለት ነው። ማን ከማን ያንሳል የሚባለው ነገር አለ። እስኪ እንፈትፍት ደግሞ እንየው ብዬ ነው። እና ዛሬ በምን እንደመጣሁ ታውቃላችሁ? የሆነ ደስ የሚል ርዕስ ነው። ምክንያቱም አንድ ሰው ትዳር ማለት እኛ ፈልገ ነው ሳይሆን አላህ ፈልጎ የሚሰጠን እስከሆነ ድረስ ያለኛ ያለውን ደግሞ አላህ ይመራናል። ስለዚህ እዛም ብንለው ቁም ነገር እስከሌለው ድረስ ዋናው ቁም ነገር ያለው አንዷ ላይ መርጋት፣ ወንዱም አንዷ ላይ መርጋት፣ ሴቷም አንዷ ላይ መርጋት ነው እና እዛ ላይ ደግሞ ምን ማድረግ አለብን? ወይ ሀፍት ማየት የለብንም ወይም ደግሞ ወይም ደግሞ መልክ ማየት የለብንም ማለት ነው። ብቻ ሙስሊሞች አሁን በተለይ ሙስሊም ማግባት ያለባችሁ ዲነል ኢስላም ያለው ብቻ ከሆነ ችግር የለውም። ሀፍትም በአላህ ፍቃድ ይመጣል። መልክም ደግሞ አጥበን አንጠጣውም ማለት ነው እና ስለዚህ አላህ የፈቀደልንን መቀበል ነው ማለት ነው። ዛሬ ደግሞ ደስ የሚል ነው። አላዛርና ትንሱ ማለት ነው ቶሎ ብለው ወደ ቀለበት ሊሄዱ ነው ብያለሁ። ሊሄዱ ነው እና አብረን እንመለከታለን ሪአክሽኑን ማታ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኢለሃም ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ሀባይቢ እናንተ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ነው አልሐምዱሊላህ ከኔ ጋር ሀባይቢ ሁሉ ሰላም ነው። ከእናንተ ጋር እንዴት ነው? እንዲሁም ክርስቲያን ጓደኞቼ እንዴት ናችሁ? ሰላም ናችሁ ወይ ብያለሁኝ። ዛሬ የመጣንበት እንግዲህ አላዛርና ትንሱ ቀለበት ሊያስሩ ነው ማለት ነው። ደስ የሚል ጊዜ ነው ማለት ነው። አላዛርና ትንሱ ቶሎ ብለው እንደ ማንኛውም ሰው እንትን ሳይሉ ወደ ትዳር ሊገቡ ነው። እንግዲህ ዛሬ አላዛር ቀለበት ሊያስርላት ነው ለትንሱ። ደስ የሚል ነው ማለት ነው። አላዛርና ትንሱ ቀጥታ ወደ ትዳር ሊሄዱ ነው። እንግዲህ ነው ደስ የሚለው የሰው ልጅ ሄዶ ያው ለትዳር ሲሆን ነው። ደግሞ ለትዳር ከሆነ ደግሞ የሚፈልገው አንድን ሴት ለትዳር ከሆነ የሚፈልጋት አንድ ወንድ ቶሎ ብሎ ነው የሆነ ነገር ለማድረግ የሚቸኩለው። ለትዳር ደግሞ የማይፈልግ ከሆነ ዝም ብሎ ጊዜያዊ ማሳለፊያ ከሆነ ደግሞ ያው ወይም ደግሞ ለስራ ብቻ የሚፈልጋት ከሆነ ያው ጊዜውን በላው ነው የሚሄደው። በዛን ሰዓት ደግሞ ማን ነው ተጎጆ? ሴት ልጅ ናት የምትጎዳው ማለት ነው። ምክንያቱም ሴት ልጅ እድሜዋ ከ30 በላይ ከሆነ ብዙም ሰው ፈላጊ እንደሌላት ያው ይታወቃል። አንቺ ሴት ሆነሽ አይደለም ወይ ባትሉኝ ማለት ነው። ምክንያቱም ያው የታወቀ ነው በሀገራችን። እዚህ ሰው ሀገር ላይ እንኳን ጣጣ የለም። ሰው ሀገር ላይ ጣጣ የለም። ሴት ሆንሽ እድሜሽ ከ30 በላይ ሆነ 35 ሆነ ብቻ ምክንያቱም እዚህ ሰው ሀገር ላይ እንትናቸው ኮስሞቲክስ ስለሚጠቀሙ ያው ልጅ ነው የሚመስሉት ማለት ነው። ያው ገና የ18 ዓመት ልጅ ነው የሚመስሉት። ስለዚህ እድሜያቸው ማይታወቅባቸውም። የኛ ግን ገና በ20 ዓመታችን እንገረጣለን። ያኔ እድሜዋ ትልቅ ነው ፈላጊ አታ ነው ምናምን የሚባል ነገር ይመጣልና ስለዚህ አሁን ግን አላዛርና ትንሱ እዛም ሳይደርሱ ሊጋቡ ነው። ደስ የሚል ነው። ቀለበት ዛሬ ማታ ሪአክሽኑን እናያለን ማለት ነው። ስለዚህ እርግጠኛ ነኝ ደስ የሚል የሚያምር ሪአክሽን ይኖራል ብዬ አስባለሁ። ከማን ጋር ነው ይሄ ሪአክሽን የሚኖረው? ከትንሱ ጋራ ደስ የሚል ምክንያቱም ወንድሟም እንደዛ ሲያመናጭቃት ነበርና አላዛር ለራሱ በጣም አዝኖ ነበረ። እናቱም ያላዛር እናትም እንደዛ አዝና ነበረ። ነገር ግን አንዳንድ ሰዎች ራሳችን መመከር ያለብን ሰዎችን ልንመክር የምንነሳ ሰዎች ስላለን ያ ደግሞ ያለፈ ህይወትን ማንሳት የሌለበት ሰው በፊት ህይወት ማንሳት ጥሩ አይደለም። ምክንያቱም ያለፈ ሁላችንም ዝሮ በችግርም በክፉም በደግም ነገር ህይወትን አሳልፈን ነው እዚህ የምንደርሰው ማለት ነው። ማንም ሰው መቼም
የሆነ ነገር ሳያሳልፍ የሆነ ነገር ላይ አይደርስም ወይ የሀብታም ልጅ ሆኖ ካልሆነ በስተቀር ቤተሰቦቹ ሀብታም ከሆኑ አልጋ ባልጋ ላይ የሚሄድ ሰው ከሆነ አዎ በእርግጥ ያንን ችግሩን ምን አይነት ችግር እንዳሳለፈ ምን አይነት ላይ እንደደረሰ ላያውቅ ይችላል። ነገር ግን አንድ ሰው ችግሩን በደንብ እያወቀ ቤተሰቦቹ እንዴት ተቸግረው እንዳሳደጉት እሱም እንዴት ተቸግሮ እንዴት እንዳደገ የሚያውቅ ሰው ነው ይሄንን ችግር ሊያወራ የማይችለው ማለት ነው። አንዳንድ ጊዜም በችግር ተፈትኖ ያለፈ ሰው ጥሩ ነው። ምክንያቱም እኔም እኮ እንደዚህ ሁኜ ነበር ያሳለፍኩት የሚል አስተሳሰብ ያለው ሰው ይኖራል። በነገራችን ላይ ብዙ ችግሮችን የሚያሳልፉ አንዳንድ ሰዎች አሁን ሀብት ላይ ያሉ ሰዎች ያንን ችግር ወደኋላ ተመልሰው የሚያዩበት አእምሮ የላቸውም። ይሄን ነገር እንደዚህ ሆነን ያሳለፍነው እኮ ይሄን ነገር እኮ በችግር ነው የምበላው አጥቼ ነበረ፣ የምጠጣው አጥቼ ነበረ፣ ተበድሬ ነበረ ልጆቼ እንደዚህ ያሳደግኩት የሚልበት እውቀት የሚያገናዝብበት አንዳንዱ ሰው በእርግጥ የለውም። ምክንያቱም በቃ ትውስታው ወደ ኋላ የሚያስታውሰው ሪአክሽኑ ዝም ብሎ የሆነ ማቶ የሚባል ነገር አለ አይደል? ምንም ነገር ለሰው ልጆች የማያስብ ምክንያቱም እኔ ያሳለፍኩት እንደዚህ አይነት ነገር ነበር ብሎ የማያስብ ሰው ያ ሰው ጥሩ ሰው አይደለም። ይሄ ጭንቅላቱ የንፍጥ ጭንቅላት ነው ማለት ነው። ምክንያቱም አንቺ ወይም አንተ ወደ ኋላ ተመልሰን እኛ እኮ ይሄንን ብንሰራ ኑሮ ይሄንን ባንሰራ ኑሮ እኛም እኮ እንደዚህ እንደ ሰውዬ ነበር የምንሆነው፣ እኛም እኮ ባንሰራ ኑሮ እንደዚህ እንደ ሰውዬ ሜዳ ላይ ነበር የምንወርቀው ምናምን ብለን እናስባለን አእምሮ ያለን ሰዎች። ነገር ግን አእምሮ የሌለው ሰው እንደውም ዝም ብሎ አልጋ ባልጋ ላይ የመጣ ነው የሚመስለው። ያንን ችግር አሳልፎ ያው ሁሉ መከራ ያንን ሁሉ ስቃይ አሳልፎ ስቃዩን ላያስታውሰው ይችላል። ምክንያቱም ያ ሰው ብቻ አላህ አለም ያ ሰው እንደ ሰው አይደለም አእምሮ የተሰጠው አእምሮ ማለት ነው። ስለዚህ እኛ ሁልጊዜም የሰው ልጆች ስንባል እኩል አይደለም አስተሳሰባችን ማለት ነው። እና ደግሞ አላዛር አሁን እንደምናየው ምርጥ ለሰዎች ምርጥ ሰው ያው የሰው ልጅ ቀርበ ስታየው ነው እና ነገር ግን ቀርበን ባናየውም አንዳንድ ሰው ደግሞ እንደዚህ ያስታውቃልና ጥሩ ሰው ለሰዎች የሚመች እና ለሰዎች ክብር ያለው ሰው ነው የሚመስለው። ስለዚህ በዚህ አጋጣሚ ትንሱ እንኳን ደስ አለሽ አላዛርን ስላገኘሽ ማለት ነው። የሚያስብልሽ የሚቆረቆርልሽ ሰው አንድ ጊዜ ማግኘት እጅግ በጣም ጥሩ ነው ማለት ነው። ምክንያቱም በአሁን ሰዓት የሚያስብ ሰው ነው የጠፋው እንጂ ሰው እኮ ሰው ሞልቷል። ሰው ግን ሰው ቢልሽ ሰው አይደለም። የሰዎች ሩብ አለ አይደለ? ያበው በአሁን ሰዓት ሰው ያው መቀያየር ነው ስራው ማለት ነው። መቀየር ስለሆነ ያው የሚቀያየር ሰው ነው የሞላው እና በዚህ አጋጣሚ እንኳን ደስ አለሽ ልልሽ ፈልጋለሁ ትንሱዬ። በተረፈ ሁላችሁም ማለት ነው ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። የበፊቱ ቻናሌ ተበላሽቷል እና ስለዚህ ሁላችሁም በትህትና ማለት ነው ኮሜንት አስቀምጡልኝ፣ እኔ እመልሳለሁ። እሺ እንዳታስቡ፣ ኮሜንት እመልሳለሁ። ምንም አይነት እሳቤ እንዳይገባችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።